እንደምን አላችሁ? እንኳን ወደዚህ ውይይታችን በደህና መጣችሁ። ዛሬ የምንመለከተው እንግዲህ የአርቲፊሻል ኢንቴሊጀንስ ያው ኤአይን እንዴት አድርገን ለተግባራዊና ደግሞ ለፈጠራ ሥራ እንደምንጠቀምበት ነው። በተለይም ደግሞ አንድ ካፌ ያለን ብለን ብናስብ ለአዲስ መጠጥ ማስታወቂያ ይሆን ያው ፍላየር የምንለውን በኤአይ እንዴት በቀላሉ በፍጥነት መስራት ይቻላል የሚለውን እናያለን። ይህንንም የምንመርምረው አንድ እንደ መመሪያ ወይንም ኬስ ስታዲ የቀረበልን ሰነድ አለ። ኤአይ ለካፌ ማስታወቂያ ፍላየር መፍጠር የሚል በቃ ደረጃ በደረጃ ነው የሚያሳየው። የዚህ ውይይት ዋና ዓላማም ያው በቀላሉ ልናገኛቸው የምንችላቸው የኤአይ መሳሪያዎች በተለይ አነስተኛ የንግድ ተቋማት ብዙ ጊዜ የሚያጋጥሟቸው ችግሮች አሉ አይደል? አዎ፣ በጀት፣ ጊዜ። ልክ ነሽ። ያው ውስን በጀት፣ ጊዜ ማጠር፣ ምናልባት የገበያ የማግኘት ፈተና፣ እነዚህን ለመፍታት እንዴት እንደሚረዱ ለማሳየት ነው። እና ፈጣን የሆነ ሙያዊ የሚመስል ውጤት ለሚፈልግ ማንኛውም ሰው እንደ አቋራጭ መንገድ ሊታይ ይችላል። እስኪ በዚህ እንጀምር። ለአንድ አፍታ አስቡት። የአዲስ አበባ ካፌ ባለቤት ናችሁ። አዲስ የማኪያቶ አይነት መጠጥ ማስተዋወቅ ፈለጋችሁ። እሺ። ግን ፍላየር ለማሰራት በቂ ጊዜ የለም። ውድ ዲዛይነር የመቅጠርም በጀት የለም። የተለመደ ችግር ነው። በትክክል። የመመሪያ ሰነዳችን ደግሞ ይህንን ችግር በኤአይ በመታገዝ በ20 ደቂቃ ውስጥ መፍታት ይቻላል ይላል። በ20 ደቂቃ? በጣም ፈጣን ነው። አዎ። እንዴት ሊሆን ይችላል? እስኪ እንመርምረው። መጀመሪያ ያው የፕሮጀክቱ ግብ ግልጽ ነው፣ ፍላየር መስራት ነው ለአዲስ መጠጥ። ግን ያሉብንን ገደቦችም እያሰብን ነው የምንሰራው። ሰነዱ ላይ እንዳለውም ዋናዎቹ ገደቦች አጭር ጊዜ፣ ዝቅተኛ በጀት እና ደግሞ የዲዛይን ባለሙያ አለመኖር ናቸው። እዚህ ጋር ወዲያው ትኩረት የሚሰበው ነገር ኤአይ እንዴት የግል ረዳት ወይም እንደ አንድ መሳሪያ ሆኖ እንደሚያገለግለው ነው። ይሄ ነገር የዲዛይን ስራን በጣም ብዙ ሰው ሊደርስበት እንዲችል ያደርገዋል። እውነት ነው። ከዚህ በፊትም እኮ የባለሙያ ግዛ ያስፈልግ ነበረ፣ ወይም ደግሞ ልዩ ሶፍትዌር ማወቅ ወይም ደግሞ ከፍተኛ ወጪ ማውጣት። ኤአይ ይህንን ሁሉ ነገር በጣም ያቀላላል። ያው የፈጠራ ሂደቱን ዲሞክራታይዝ ያደርገዋል ይባላል አይደል? ልክ ነሽ። በተለይ ለአነስተኛ ቢዝነሶች ትልቅ ነገር ነው። በጣም በጣም ወሳኝነትም ነው። ብዙ አነስተኛ ቢዝነሶች በዚህ ይታገላሉ። እሺ፣ ስለዚህ የመጀመሪያው ተግባራዊ እርምጃ ምንድን ነው? ሰነዱ እንደሚለው የፍላየሩን ጽሑፍ ማዘጋጀት ነው። ለዚህም እንደ ቻትጂፒቲ ወይም ጄሚኒ ያሉ ያው የቋንቋ ሞዴሎችን መጠቀም ይቻላል ይላል። አዎ፣ ለጽሑፍ እነሱ በጣም አሪፍ ናቸው። የቀረበው የፕሮምፕት የትዕዛዝ ናሙናም አለ። በጣም ቀጥተኛ ነው። አዲስ ማኪያቶ መጠጥ ለማስተዋወቅ የካፌ ስም እዚህ ያስገቡ፣ ማስተዋወቂያ ጽሑፍ በአማርኛ አዘጋጅ፣ የተስተናጋጅና የሚያነሳ ቅርጽ ነገር ይሁን ይላል። በጣም ግልጽ ነው። ያው ምን እንደሚፈልግ በትክክል ይናገራል። አዎ። ከዚህ ትዕዛዝ ደግሞ ሊወጣ የሚችለው የጽሑፍ ምሳሌም ተቀምጧል። እሱንም ልጠቅሰው። ርዕስ አዲስ ማካያቶ በአስደናቂ ጣዕም፣ ማስታወቂያ በዚህ ሳምንት ብቻ በቅናሽ ይሞክሩ፣ የድርጊት ጥሪ፣ ወደ አድራሻ ይምጡ፣ የጣዕም እቅፍ ተሞክሮ ይድረስባችሁ። በጣም አጭርና ማራኪ ይመስላል። እውነት ነው። ይሄ ምሳሌ የኤአይን ብቃት በጣም ቁልጽ አድርጎ ያሳያል። ማለት የምንጨው ጽሑፍ አጭር ነው፣ ግልጽ ነው እና ዋናው ነገር ደግሞ አንባቢን ወደ ተግባር እንዲገባ ይገፋፋው። የማስታወቂያ መሰረታዊ ዓላማም ይሄ ነው አይደል? በትክክል። ሰነዱ በተጨማሪ ደግሞ የምንጨውን ጽሑፍ ማሻሻል እንደሚቻልም ይጠቅሳል። ለምሳሌ ኤአይን ያው ይህንን ጽሑፍ ትንሽ ከልድ ጨምሪበት ማለት ይቻላል። ወይም ደግሞ የበለጠ አሳሳች አርጊው ብሎ እንደገና ማዘዝ ይቻላል። ጥሩ ነው። እንደ አስፈላጊነቱም ደግሞ በተለያዩ ቋንቋዎች ለምሳሌ በአማርኛና እንግሊዝኛ ጎን ለጎን ማዘጋጀት መቻሉም በጣም ትልቅ ነገር ነው። ይሄ የኤአይን ሰፊ የይዘት ፈጠራ አቅም ያሳያል። በተለይ ደግሞ የቋንቋን ድንበር የማለፍ ችሎታውን። ለአንድ ካፌ ደንበኞች እኮ የተለያዩ ቋንቋ ተናጋሪዎች ሊኖሩ ይችላሉ። ልክ ነህ። በጣም አስገራሚ ነው። እሺ፣ ጽሑፉን በዚህ መልኩ ካዘጋጀን በኋላ ቀጣዩ ደረጃ ምስላዊ ይዘት መፍጠር ነው ማለት ነው። አዎ፣ ማራኪ ምስል ለፍላየር በጣም አስፈላጊ ነው። መመሪያውም ከጽሑፉ ቀጥሎ ምስል መፍጠርን ነው የሚጠቁመው። ለዚህም እንደ ካንቫ ኤአይ
ወይም ዳልኢ ያሉ ምስል የሚፈጥሩ የኤአይ መሳሪያዎችን መጠቀም እንደሚቻል ይገልጻል። እዚህም ላይ የምስል ትዕዛዝ ፕሮምፕት ምሳሌ ቀርቧል። የኛው ትንሽ ለየት ይላል። ዝርዝር ነገር አለው። እንዲህ ይላል፣ የኢትዮጵያ ባህላዊ ቡና አፈላል ስነ ስርዓት በሚያሳይ መልኩ በቀይ፣ ቢጫ፣ አረንጓዴ ቀለማት ያጌጠ ትኩስ ማኪያቶና ጥሬ ቡና ፍሬዎች የሚታዩበት ለካፌ የሚሆን የማስታወቂያ ፍላየር ዲዛይን ፍጠር ይላል። ዝርዝር ነው። አዎ፣ እዚህ ላይ የሀገራዊና ባህላዊ ገጽታዎች ላይ ትኩረት መደረጉ፣ ቀለማቱ፣ የባህል ቡና አቀራረብ በጣም የሚስብ ነው። ምናልባት የካፌውን መለያ ወይም ድባብ ለማንጸባረቅ ታስቦ ሊሆን ይችላል። በትክክል ይሄ ፕሮምፕት ኤአይ እንዴት ምስላዊ ትዕዛዞችን በጥልቀት እንደሚተረጉምም እና የተጠቃሚውን ልዩ ፍላጎት ለማሟላት እንደሚሞክር ያሳያል። ኤአይ የተለያዩ የምስል አማራጮችን ካቀረበ በኋላ ሰነዱ እንደሚለው ተጠቃሚው የሚፈልገውን መርጦ ተጨማሪ ማስተካከያዎችን ማድረግ ይችላል። እሺ፣ የካፌውን ስም፣ አድራሻ፣ ስልክ ቁጥር መጨመር፣ እነዚህ ሁሉ የሂደቱ አካል ናቸው። ዋናው ነገር የመጨረሻው ምርጫና ማስተካከያ ሁሌም በተጠቃሚው እጅ መሆኑን። ያ አስፈላጊ ነው በጣም። ለማስታወቂያ ፍላየር ምስላዊ ማራኪነት በጣም ወሳኝ ነው። ጥሩ ምስል እኮ ነው ትኩረትን የሚስበውና የሚይዘው። ኤአይ ደግሞ ብዙ አማራጮችን በፍጥነት ማቅረብ ይረዳል። እሺ፣ አሁን በኤአይ የተፈጠረ ጽሑፍ አለን። በኤአይ የተፈጠረ ምስል ወይም የምስል አማራጮችም አሉ። እነዚህን የተለያዩ ነገሮች እንዴት ነው አንድ ላይ አምጥተን ፕሮፌሽናል የሚመስል ፍላየር የምንሰራው? በተለይ የዲዛይን ዕውቀት ለሌለው ሰው። ጥሩ ጥያቄ ነው። የመመሪያ ሰነዱ ቀጣዩን ተግባራዊ እርምጃ የሚገልጸው እዚሁ ላይ ነው። በኤአይ የተዘጋጀውን ጽሑፍና የተመረጠውን ምስል እንደ ካንቫ ባሉ ለተጠቃሚ በጣም ምቹ የሆኑ የዲዛይን መሳሪያዎች ውስጥ ማስገባትና ማዋሃድ ነው። እነዚህ መሳሪያዎች ብዙ ጊዜ ዝግጁ የሆኑ የፍላየር ቴምፕሌቶች ስላሏቸው ሂደቱን በጣም ያቃላሉ። አዎ፣ ካንቫ ላይ ብዙ አማራጮች አሉ። ልክ ነህ። መመሪያው ላይ የተጠቀሱ አንዳንድ ቴክኒካዊ የሚመስሉ ዝርዝሮችም አሉ። ለምሳሌ ተስማሚ የአማርኛ ፊደል ቅርጾችን፣ ፎንቶችን መጠቀም አስፈላጊ መሆኑን ይጠቅሳል። ይህ በጣም አስፈላጊ ነው፣ ምክንያቱም ሁሉም ፎንቶች ለአማርኛ ፊደላት ተስማሚ አይደሉም። እውነት ነው። አንዳንዶቹ ፊደላትን ያበላሻሉ። በትክክል። እንዲሁም ደግሞ ቀለማትን ከምስሉ እና ከካፌው መለያ ብራንድ ጋር እንዲስማሙ ማስተካከል እና ጽሑፉ በቀላሉ የሚነበብ መሆኑን ማረጋገጥ። እነዚህ ትንሽ የሚመስሉ ዝርዝሮች የፍላየሩን ሙያዊ ገጽታና ውጤታማነት በጣም ነው የሚወስኑት። ጥምረት ውጤት መሆኑን ያሳያል። ኤአይ ጥሬ ዕቃዎችን ያቀርባል፣ ጽሑፉን፣ የምስል አማራጮችን በፍጥነት እና በብቃት። ነገር ግን የመጨረሻውን ቅርጽ እና ይዘት ለማስተካከል የካፌውን ልዩ መለያ በትክክል ለማንጸባረቅ እና የሰው ልጅ የሚረዳውን አይነት ስሜታዊ ንኪ ለመጨመር የሰው ልጅ ክትትል እና ውሳኔ ወሳኝ ነው። እሺ፣ የኤአይ የሰውን ልጅ ክህሎት የሚተካ ሳይሆን ሚያግዝ እና ሚያጎላ መሳሪያ መሆኑን ነው የሚያረጋግጠው። የሰው ልጅ የፈጠራ ንክቱ የመጨረሻውን ውጤት የተሻለ ያደርገዋል። ያ መረጋጊያ ነው። አዎ። ሰነዱ በመጨረሻም የተጠናቀቀውን ፍላየር እንደ ፒኤንጂ ለዲጂታል ሚዲያ ወይም ደግሞ ፒዲኤፍ ለህትመት አድርጎ ማስቀመጥ እንደሚቻል ይገልጻል። ፍላየሩ በዚህ መልኩ ከተዘጋጀ በኋላ ዋናው ነገር ለታለመለት ዓላማ እንዲውል ማድረግ ነው፣ ማሰራጨት። መመሪያው ስለዚህ ምን አይነት መንገዶችን ይጠቁማል? የማሰራጨት ዘዴዎቹ በአብዛኛው ዲጂታል እና ወጪ ቆጣቢ መሆናቸው ትኩረት የሚስብ ነው። ሰነዱ እንደሚጠቁመው የተዘጋጀውን ፍላየር እንደ ፌስቡክ እና ኢንስታግራም ባሉ የማህበራዊ ሚዲያ ገጾች ላይ ማጋራት፣ በዋትስአፕ ስታተስ ላይ እና ደግሞ በቴሌግራም ቡድኖች ላይ ማጋራት ይቻላል ይላል። እሺ፣ እነዚህ በጣም የተለመዱና ብዙ ሰው የሚጠቀሙባቸው ናቸው። አዎ፣ በአነስተኛ ወጪ ብዙ ሰው ጋር በቀላሉ ለመድረስ በጣም ውጤታማ መንገዶች ናቸው፣ በተለይ ለአዲስ አበባ አይነት ከተማ። በተጨማሪም ፍላየሩ በቀላሉ ለማተም በሚመች የፒዲኤፍ ፎርማት መቀመጡን ሰነዱ ይገልጻል። ስለዚህ ካፌ ውስጥ ለሚመጡ ደንበኞች በቀጥታ በመስጠት ወይም ግድግዳ ላይ በመለጠፍ መጠቀም ይቻላል። ዲጂታልና ፊዚካል ስርጭትን ባንክ ላይ። ልክ ነህ። ሁለቱንም መጠቀም ይቻላል እና ይሄ አካሄድ ለካፌ ባለቤቶች ብቻ የተወሰነ እንዳልሆነም መመሪያው ያጎላል።
ማንኛውም ግለሰብ ወይም አነስተኛ ድርጅት ጀማሪም ይሁን ባለሙያ ፈጣን የዲዛይን ስራዎችን ለመስራት ኤአይን በዚህ መልኩ ሊጠቀም ይችላል። እውነት ነው። ምናልባት ለግል ዝግጅት ማስታወቂያ ሊሆን ይችላል፣ ለማህበራዊ ጉዳይ ገንዘብ የማስጨበጫ ወይም ለሌላ አነስተኛ የንግድ ስራ፣ ማንኛውም ነገር። ዋናው ጠቀሜታው ሰነዱ ደጋግሞ እንዳመለከተው ጊዜና ገንዘብን በእጅጉ መቆጠብ መቻሉ ነው። ያ ነው ዋናው ቁም ነገር። አዎ፣ ቀደም ሲል የዲዛይን ስራን እንቅፋት የነበሩትን ነገሮች የሶፍትዌር እውቀት፣ የጊዜ እጥረት፣ የበጀት ውስንነት በጣም ይቀንሳል። እሺ፣ እስካሁን የተወያየንበትን ስናጠቃልለው ከዚህ ኤአይ ለካፌ ማስታወቂያ ፍላየር መፍጠር መመሪያ የተረዳነው ቁልፍ መልእክት በጣም ግልጽ ነው። ኤአይ ለአነስተኛ ንግዶች፣ ለግል ፕሮጀክቶች ወይም በአጠቃላይ የፈጠራ ውጤቶቹን በብቃትና በፍጥነት ለማውጣት ለሚፈልግ ማንኛውም ሰው ጊዜና ሀብትን ለመቆጠብ የሚያስችል እጅግ ጠቃሚ አጋዥ መሳሪያ መሆኑን ነው። አዎ፣ ሂደቱንም በእጅጉ ያቃልላል። በትክክል። እዚህ ላይ በእውነት የሚደንቀው ነገር የእነዚህ የኤአይ መሳሪያዎች ተደራሽነትና ከጊዜ ወደ ጊዜ እየጨመረ የመጣው አቅማቸው ነው። ከ10 ዓመት በፊት እንዲህ አይነት ነገር በዚህ ያህል ቀላልነት ይቻላል ብሎ ማሰብ በጣም ከባድ ነበር። እውነትሽን ነው። ይህ አሁን የተወያየንበት ያለው ጉዳይ ከአድማጮች ጋር እንዴት ሊገናኝ ይችላል ብለን ስናስብ ምናልባት ለግል ፕሮጀክቶች ሊጠቀሙበት ይችላሉ። ለስራ ማመለከቻ ይሆን የራስ መግለጫ፣ ሲቪ ለማሳመር፣ ለትምህርት ቤት ፕሮጀክት ገለጻ ለማዘጋጀት ወይም አዲስ ክህሎት ለማዳበር ያው ተመሳሳይ የኤአይ መሳሪያዎች እንዴት መጠቀም እንደሚቻል ማሰብ ይቻላል። እድሎቹ በጣም ሰፊ የሆኑ መጥቷል። ስለዚህ ይህ ሁሉ ምን ማለት ነው? ኤአይ የፈጠራ ስራዎችና የማስታወቂያ ሂደቶችን በዚህ መልኩ ማቅለሉና ማፋጠኑ ምን አይነት አንድምታ ይኖረዋል? ወደፊቱስ? ይህ አንድ ወሳኝ ጥያቄ ያስነሳል። ምናልባት ለአድማጮች እንደ ማሰቢያ ልንተወው የምንችለው ነገር ነው። ኤአይ እንደዚህ በቀላሉና በፍጥነት ሙያዊ የሚመስሉ የማስታወቂያ ቁስቁሶችን መፍጠር ከቻለ ይህ ለአነስተኛ ንግዶች የምርጥ መለያ ብራንዲንግ የምንለው ነገር አለ አይደል? ለሱ ትክክለኛነት ኦተንቲሲቲ ምን ትርጉም ይኖረዋል? ሁሉም ነገር በቀላሉ በኤአይ አብነቶችና ውጤቶች ላይ መመስረት ከጀመረ የአንድን ንግድ እውነተኛ መንፈስ፣ ያንን ሰብአዊ ንኪኪ እና ልዩ ባህሪ ማንጸባረቅ ይቻላል ወይ? ከባድ ጥያቄ ነው። አዎ፣ ሂደቱ በዚህ መልኩ በቴክኖሎጂ ሲለራና አውቶሜትድ ሲሆን የሚጠፋ የሰው ልጅ የፈጠራ ነፍስ ወይም ልዩነት ይኖር ይሆን? ወይስ በቀላሉ ለሁሉም እኩል የመወዳደሪያ ሜዳ በመፍጠር በተለይ አቅም ለሌላቸው አነስተኛ ተቋማት ትልቅ እገዛ ያደርጋል? መታሰብ ያለበት ነጥብ ነው። በጣም ይሄ ወደፊት ብዙ ውይይትና ክርክር የሚፈልግ ነጥብ ይመስለኛል።